እስከሆነ ድረስ ወይ ልደት ወይ ሰርግ ወይ ደግሞ የሆነ ነገር መጠራታችን አይቀርም። እንደዚህ አይነት ፕሮግራሞች ላይ ስትጠሪ ፏ ብለሽ መሄድ የምትችይበትን ሲምፕል ሜካፕ ነው ዛሬ ማሳይሽ። ሃይ ዌልካም ባክ ቱ ማይ ቻናል። ለማታውቁኝ ሀና እባላለሁ፣ ፕሮፌሽናል ሜካፕ አርቲስት ነኝ። ዛሬ በዚህ ቪዲዮ ላይ ሲምፕል ሜካፕ እንዴት መስራት እንደምንችል አሳያችኋለሁ። ያው ምንም መቀባት ከመጀመራችሁ በፊት ፊታችሁን መታጠባችሁን አትርሱ። ከታጠባችሁ በኋላ ፊታችሁን ማንኛውም ቤት ውስጥ ባላችሁ ሞይስቸራይዚንግ ክሬም ሞይስቸራይዝ አድርጉ። ፊታችሁን ሞይስቸራይዝ ማታደርጉ ከሆነ ሜካፑ ቀኑን ሙሉ ቆንጆ ሆኖ አይውልላችሁም። ፕላስ ደግሞ ለቆዳችሁም ጥሩ አይደለም። አይሻዶ አሰራሪ ማየት ከፈለጋችሁ ደግሞ ኮሜንት ሴክሽን ላይ አይሻዶሽ እንዴት ነው የሰራችሁ ያላችሁ ኮሜንት አድርጉልኝ፣ አሳያችኋለሁ። ሞይስቸራይዝ ካረጋችሁት በኋላ አንድ 3 ደቂቃ ኦር 2 ደቂቃ ጊዜ ስጡት እንዲደርቅ። አሁን 2 ደቂቃ ሆኖኛል። ሶ ፕራይመሪ መቀባት ይችላል። ሜካፕ ስትሰሩ በጣም ወሳኝ ከሆኑ ፓርቶች መካከል አንደኛው ፕራይመር ነው። ብዙ ሰዎች ሲሰሳቱ ከማየው ነገር ውስጥ አንዱ ፕራይመር አመራረጥ ላይ ነው። ፊታችሁ ደረቅ ሆኖ ለኦይሊ ፌስ የሚሆን ፕራይመር የምትጠቀሙ ከሆነ መጀመሪያም ቆዳችሁ ደረቅ ነበረ፣ ከዛ ደግሞ ደረቅ የሚያደርግ ፕራይመር ስትጠቀሙ ሜካፓችሁ በጣም ስንጥቅጥቅ ያለ ኬኪ ነገር ይሆናል። ሶ ዋይዝሊ ምረጡ ፕራይመራችሁን ስትመርጡ። አሁን ፕራይመሪን አደርጋለሁ። ፕራይመር ተቀቡ ሲባል ብዙ ጊዜ ተገቢውን አማውንት ወይንም ተገቢውን ያህል ነው እንጂ በጣም አብዝታችሁ መቀባት የለባችሁ። ብዙ ሜካፕ አርቲስቶች ብዙ ጊዜ ሲሰሩ የማየው ስህተት ይሄ ነው። ኦቨር ፕራይም ካደረጋችሁም ደግሞ ጥሩ አይደለም። ከዛ ደግሞ ካሳነሳችሁትም እንደዛው ተገቢውን ያህል ፕራይመር ፊታችሁ ላይ እንደዚህ አድርጋችሁ ቀቡ። ልክ ለሞይስቸራይዘሩ ጊዜ እንደሰጣችሁት ሁሉ ለፕራይመሩም ጊዜ ልትሰጡት ይገባል። ካልደረቀ ከዚህ በኋላ ፋውንዴሽን ካደረጋችሁበት እንዳልኳችሁ መጨረሻ ላይ ጥሩ ፕሮዳክት አታገኙ። ዛሬ ማሳያችሁ የሜካፕ አሰራር ትንሽ ለየት ይላል። መጀመሪያ አንደር ፔንት ነው የማደርገው። መጀመሪያ ብለሽን ኮንቱሩን ምናምን ከቀባው በኋላ መጨረሻ ላይ በፋውንዴሽን ከቨር አድርገዋለሁ። ያ ደግሞ ለሜካፔ ናቹራል የሆነ ሉክ ይሰጣል። ሶ ኮንቱሬን የማደርግባቸው ቦታዎች የጉንጭ አጥንት ያለበት ቦታ ላይ ማለት ነው። ከዛ አፍንጫዬ ላይ ትንሽ አደርጋለሁ። ብዙ አልፈልግም፣ አፍንጫዬ ትንሽ ቀጥ ያለ ስለሆነ ቀጥ ካደረግኩት በጣም ጥሩ አይሆንም። ከዛ ደግሞ እዚህ አካባቢ ደብል ቺን ካላችሁ እሱን ያጠፋላችኋል። እንደዚህ አድርጋችሁ ትንሽ አድርጉበት። ከዛ ትንሽ እዚህ ጋር አደርጋለሁ። ከዛ ግንባሬ ላይ ትንሽ አደርጋለሁ እንደዚህ። ማንኛውም አይነት ፕሮዳክት ስታደርጉ ብዙ መብዛት የለበትም። ኮንቱር ስታደርጉ ልክ እንደዚህ በልኩ ነው መሆን ያለበት። ከዛ ወይ የተጠቀምኩት ያለው ፕሮዳክት የሺግላምን ፕሮዳክት ነው። ለኮንቱርም ይሄኛው ነው የተጠቀምኩት። ብለሽን የምጠቀመው ከሺግላም ፓሌት ላይ ነው። ይሄንን ይመስላል። ፓሌቱ በጣም ቆንጆ ፓሌት ነው። በውስጡ ኦልሞስት ሙሉ ሜካፕ ማለት ትችላላችሁ ይዟል። ኮንሲለር አለው፣ ከለር ኮሬክተር አለው፣ ኮንቱር አለው። በቀላሉ ሜካፓችሁን በዚህ ብቻ መስራት ትችላላችሁ። ብለሽን በእንደዚህ አይነት ብሩሽ ከወሰድኩ በኋላ ቀጥታ ፊቴ ላይ ሳይሆን እጄ ላይ እንደዚህ አደርገዋል። ደግሞ ፕሮዳክቱ ሙሉ ብረሹ ላይ ኢቭንሊ በሆነ ሁኔታ እንዲዳረስልኝ ነው። ከዛ እዚች ጋር አፕላይ አደርገዋል። ፕሮዳክት ባታበዙ ይመረጣል። የምትፈልጉትን ከለር ቀስ በቀስ ቢውልድ አፕ ማድረግ ይሻላል እንጂ አንድ ጊዜ አምጥታችሁ ቁጭ የምታደርጉት ከሆነ ብሌንድ ለማድረግም አስቸጋሪ ነው። እንደሚበላሽባችሁ ራሱ ለማስተካከል ከባድ ነው። ሶ ቢ ኬርፉል። ከለር ስትወስዱ ቀስ ቀስ እያላችሁ ቢውልድ አፕ። አይኖ እብድ ነው የምመስለው፣ ግን ትረስት ዘ ፕሮሰስ። ሜካፕ ብዙ ጊዜ መጀመሪያ ላይ እብድ ነው የሚያስመስለው፣ ከዛ መጨረሻ ውጤቱ ነው ቆንጆ የሚሆነው። ከዛ ትንሽ እዚህ አፍንጫ አካባቢ ብለሽ ማድረግ እወዳለሁ። ትንሽ ያደርግበታል። ልክ እንደዚህ ከሆነልኝ በኋላ እዚች አካባቢ ቲዞን ትባላለች። ይሄ የፊታችን መሀል ፓርቱ ማለት ነው። እሱ ላይ ትንሽ ፈካ እንዲልልኝ እዚህ አካባቢ ኮንሲለር አደርጋለሁ። ኮንሲለርን በተመሳሳይ ሁኔታ ከራሱ ፓሌት ላይ ነው የምጠቀመው። ከዛ እዚህ ጋር ወስጄ ትንሽ አደርጋለሁ። ኮንሲለር አፕ ላይ ስታደርጉ በጣም መጠንቀቅ ያለባችሁ ነገር ወደ አይናችሁ ስር በጣም ተጠግታችሁ አታድርጉት። ዝቅ ብላችሁ አድርጉት እነዚህ አካባቢ። ከዛ ብሌንድ እያደረጋችሁ ታዳርሱታላችሁ። አለበዚያ ፕሮዳክት እዚህ አይናችሁ ስር የሚበዛ ከሆነ ይሰነጣጠቃል። ከተሰነጣጠቀ ደግሞ ቀኑ ሙሉ ሜካፓችሁ ቆንጆ ሆኖ አይውልም። ያ ደግሞ ቀናችሁ ነው የሚረብሸው። ስለዚህ ቀስ አድርጋችሁ እዚህ አካባቢ ወደ ታች አካባቢ አድርጉት። ከዛ አውተሩ ላይ እንደዚህ አድርጉ። በዚህ በኩልም እንደዛ። ሌላው ደግሞ እኔ ኮንሲለር የማደርግባቸው ቦታዎች እዚህ የስማይል ላይ እኔ አካባቢ ትንሽ አደርጋለሁ። ምክንያቱም እዚህ አካባቢም ልክ አይናችሁ ስር እንደሚሰነጣጠቀው የመሰነጣጠቅ ባህሪ ያለው። ስለዚህ እዚህ አካባቢ ትንሽ አደርጋለሁ። አፍንጫዬ ስርም እዚህ አካባቢ ትንሽ አደርጋለሁ። ከዛ እዚች አካባቢ ከንፈሬ ላይም አደርጋለሁ። እዚች ጋርም ትንሽ አደርጋለሁ። ሌላው ደግሞ ማደርገው እዚች ጋር ግንባሬ ጋር። አሁን የቀባዋቸው ቦታዎች በተፈጥሮ ብርሃን ሲነካን ፊታችን ጎላ ብሎ የሚታየው ፓርት ነው። አሁን የበለጠ እንዳስፈራራችሁ አይኖ በጣም ነው የሚያስፈራው። አሁን ብሌንድ ወደ ማድረግ ነው የምንሄደው። እዚህ መሀል ላይ የተጠቀማችሁት ፕሮዳክት ክሬሚ ነገር ካልሆኑ ደረቅ የማለት ባህሪ ካላቸው ሴቲንግ ስፕሬይ ተጠቀሙ። የኔ ግን ኦልሬዲ አሁን ክሬም ነገር ነው። ሶ ብሌንድ ባደረገው ኢዝሊ ብሌንድ ይሆንልኛል። ደረቅ የሚልባችሁ ከሆነ ግን ሴቲንግ ስፕሬይ መጠቀም አትርሱ። አሁን እንደዚህ ጋደድ የምትል ብሩሽ ወስድና ኮንቱር ጀምሬ ብሌንድ ማድረግ ጀምራለሁ። ሶ ብሌንድ ሳደርግ እዚህ ጋር ያለውን ቦታውን እንዲለቅ ስለማልፈልግ እዛው ጋር ብቻ ነው ብሌንድ ማደርገው። ወደ ታችም ወደ ላይም ብዙ አልወስደውም። ማነቃነቅ ካለባችሁ ራሱ ወደ ላይ ማነቃነቅ ይሻላል እንጂ ወደ ታች ካረጋችሁት ፊታችሁን እንደዚህ ውርድ ያለ እንዲመስል ነው የሚያደርገው። እንዳትረሱ፣ ሁልጊዜም ኮንቱር ስትጠቀሙ በጣም መጥቆር የለበትም። ከእናንተ ሼድ 2 ወይንም 3 ቁጥር ያለ ወይንም ጠቆር ያለ ኮንቱር ነው መጠቀም ያለበት። ከዛ የአፍንጫችሁንም እንደዛ የአፍንጫችሁን ኮንቱር ብሌንድ ስታደርጉ ወይ ብሩሻችሁን እንደዚህ አድርጋችሁ ይዛችሁ ብሌንድ አድርጉ። አዘርዋይስ ደግሞ አነስ ያለች የኮንቱር ብሩሽ ተጠቀሙ። ብሌንድ ስታደርጉ ወደ ላይ ሳይሆን እንደዚህ ወደ ታች ነው የምታደርጉት። በዚህ በኩልም እንደዛ። ከዛ ከቻላችሁ ቀስ አድርጋችሁ እንደዚህ ወደ ቅንድባችሁ ጋር እንዲገናኝ አድርጉት። ልክ እንደዚህ
አሜዚንግሊ የረሳሁት ስቴፕ አለ። አፍንጫዬ አካባቢ ጎላ እንዲልልኝ ስለምፈልግ እዚህ ጋር ትንሽዬ ኮንሲለር አደርጋለሁ። ከዛ የአፍንጫችሁን ኮንቱር እንደዚህ ያረጋችሁ ብሌንድ ማድረግ። ደብል ቺናችሁ ጋር ያለውን ኮንቱር ብሌንድ ለማድረግ ብሩሻችሁን እንደዚህ ቀጥ አርጋችሁ ያዙትና እንደዚህ ወደ ውስጥ ብሌንድ አርጉት። ደንብ አርጋችሁ ብሌንድ አርጉ። እዚህ አካባቢ መስመር ይዞ መቀመጥ የለበትም። ምንም አይነት መስመር አያስፈልግም። አይሻዶም ስትሰሩ፣ ኮንቱር ስትቀቡ፣ ኮንሲለርም ብለሽም ስታደርጉ መስመር የሚባል ነገር መታየት የለበትም። በደንብ እንደዚህ ብሌንድ ካደረጋችሁት በኋላ ከዛ ግንባራችሁ ላይ ያለውን ደግሞ ወደ ሄር ላይን እንደዚህ አርጋችሁ በደንብ ብሌንድ አርጉት። አሁን ደግሞ ብለሻችንን ብሌንድ እናደርጋለን። ወደ ውስጥ በጣም ድራግ አታርጉት። ከቻላችሁ ወደ ኋላ ልክ እንደዚህ ያረጋችሁ ብሌንድ ማድረግ። ቀጥለን ደግሞ ኮንሲለራችንን ብሌንድ እናደርጋለን። ካላችሁ ልክ እንደዚህ አይነት የኮንሲለር ብራሽ ተጠቀሙና መጀመሪያ ብሌንድ አርጉት። ልክ እንደዚህ ብሌንድ ስታደርጉ መጀመሪያ ከዚህ ከውጭው ፓርት ጀምሩ። ቀስ እያላችሁ ከፍ እያላችሁ አይናችሁ ስርም በደንብ ብሌንድ አርጉት። ልክ እንደዚህ እዚህ አካባቢ አፍንጫችሁ ስርም በደንብ ብሌንድ አርጉት። እዚህ ጋርም እንደዛው አያችሁት? አሁን ከቅድሙ ትንሽ ሻል ብሏል። ከዛ እኔ ቀጥዬ የማደርገው ምንድነው ፋውንዴሽን ከማድረጌ በፊት ቢዩቲ ብሌንደሬን ወስድና በደንብ አድርጌ ስሙዝ እንዲሆን ታፕ እያደረኩ ብሌንድ አደርገዋለሁ። ምንም አይነት ሃርሽ ላይን እስከማይፈጠር ድረስ በደንብ ብሌንድ አደርገዋለሁ። ቢዩቲ ብሌንደራችሁን ስትጠቀሙ መርሳት የሌለባችሁ ነገር አንደኛ ውሃ ማስነካታችሁ ነው። ውሃ ካላስነካችሁት ያለውን ፕሮዳክት በአጠቃላይ ምጥጥ አድርጎ ነው የሚወስደው። ምክንያቱም ስፖንጅ ነው። ስፖንጅ በባህሪው ፕሮዳክት የመምጠጥ ባህሪ ያለው። ውሃ ስታስነኩት ያ ባህሪው ትንሽ ቀነስ ይላል። ፕሮዳክታችሁ መውሰድ ትቶ ጀስት እዛው ባለበት ብሌንድ ያደርግላችኋል። the beauty of this technique ፋውንዴሽን የቱ ጋር ልቀባ የቱ ጋር ጠቀም ይበዛብኛል የሚባል ነገር የለም። አንድ ወይ ሁለት ድሮፕ ተወስዱና ሁሉም ቦታ ነው አፕላይ የምታደርጉት። ፋውንዴሽን እንደዚህ ወስጄ እጄ ላይ ቀንሳለሁ። እናንተ መቀነሻ ካላችሁ እዛ ላይ ቀንሱት። እኔ አሁን ስላላዘጋጀው ነው እጄ ላይ እንደዚህ ቀንሼ ወስዳለሁ። በጣም ትንሽማ አያችሁት? እንደዚህ ብዙ መብዛት የለበትም። በብሩሼ እንደዚህ አድርጌ ወስዳለሁ። በደንብ አድርጌ እንደዚህ አድርጌ አዳርሰዋለሁ። ከዛ ቀስ አድርጌ አፕላይ ማድረግ ጀምራለሁ። እንደዚህ ሁሉም ቦታ ላይ እንደዚህ ብሌንድ ስታደርጉ ቅንድባችሁን ብትነኩት ምናምን ብዙ አትጨናነቁ። በኋላ ፊክስ እናደርገዋለን። በደንብ እንደዚህ አድርጌ ካዳረስኩ በኋላ በቢዩቲ ብሌንደር ተመልሼ ድጋሚ ስሙዝ እንዲሆንልኝ ብሌንድ አውት አደርገዋለሁ። ልክ እንደዚህ። ከዛ አሁን እዚች አካባቢ አሁንም ትንሽ ፈካ እንዲልልኝ ስለምፈልግ ትንሽ ነጣ በሚል ኮንሲለር እቀባዋለሁ። እዚች ጋር ብቻ፣ በጣም ማብዛት የለባችሁም። ትንሽዬ ብቻ ከኔ ከለር አንድ ወይ ሁለት ከፍ ያለ ነው የምቀባው። ልክ እንደዚህ ረኩበትን ቦታ አያችሁት? እዚህ አካባቢ ብቻ ነው ትንሽ ፈካ እንዲልልኝ የፈለኩት። እናንተ ግን ያው እንደተመቻችሁ ፈካ እንዲልላችሁ የምትፈልጉበት ቦታ እየጨመራችሁ ማድረግ ትችላላችሁ። ግን በጣም ደግሞ ጎልቶ የሆነ ዊርድ ነገር እንዳይፈጠር ተጠንቀቁ። አሁን ደግሞ ይሄንን ብሌንድ ለማድረግ የምጠቀመው እንደዚህ አይነት ብሌንደር ነው። ቀስ እያደረኩኝ ታፕ እያደረኩ ብሌንድ አደርገዋለሁ። ልክ እንደዚህ አድርጋችሁ ኮንሲለራችሁን በዚህ ብሌንድ ስታደርጉት እንደዚህ አይነት ቆንጆ ሉክ ይሰጣችኋል። አያችሁት? ያው ብሌንድ ማድረግ ኢትስ ኤቭሪቲንግ ሜካፕ ላይ በደንብ አድርጋችሁ ብሌንድ አድርጉ። አፍንጫዬ ላይ ያለውንም ቀስ አድርጌ እንደዚህ ብሌንድ አደርገዋለሁ። ከዛ እዚህ አካባቢ ትንሽ ኦክዋርድ ነገር እንዳይፈጠር መስመር ምናምን እንዳይፈጠር በደንብ ብሌንድ አድርጉት። እንደዚህ ሃርሽ ላይኗን ብቻ ነው የምታጠፉት። እሺ አሁን በጣም ኢንትረስቲንግ ፓርት ጋር እየደረስን ነው። አሁን ሜካፓችሁ ቀኑ ሙሉ ሳይሰነጣጠቅ እንዲውል የሚያደርግላችሁን ሀክ ነው መናግራችሁ። ልክ ኮንሲለር እንደዚህ ካደረጋችሁ በኋላ ሳይደርቅ ብዙም እዚህ አካባቢ መሰነጣጠቅ ሳይጀምር በፊት በፓውደር ሴት ማድረግ አለባችሁ። ፓውደሬ ልክ እንደዚህ አድርጌ በእንደዚህ አይነት ትንሽ የብሩሽ ወስድና ቀጥታ አፕላይ አላረገው። መጀመሪያ አራግፈዋል። ከዛ ቀስ አድርጌ እጄ ላይ እንደዚህ ቀንሰዋል። የማልፈልገውን ኤክሰስ አማውንት ይሄኛው እንዲራገፍልኝ ያደርግልኛል። አሁን ፓውደር እስከምወስድ ድረስ ምናምን ነገር እዚህ አካባቢ ምናልባት የተሰነጣጠቀ ነገር ካለ ቀስ አድርጋችሁ በእጃችሁ አይናችሁ እንደዚህ ከፍ አድርጉትና ብሌንድ አድርጉት። ምናልባት ካለ ማለት ነው። እንደዚህ ብሌንድ ካደረጋችሁ በኋላ እንደዚህ ሴት አድርጉት። ልክ አይኔ ላይ እንዳደረኩት እዚህ አካባቢ ስስቅም የሚሰነጣጠቅ ፓርት አለ አይደል? እሱ ላይ ማድረግበታለሁ። እንደዚህ ስታደርጉት ቁጭ ወይ ደግሞ እንደዚህ ያርጋችሁ በስሱ ነው ብሩሽ ማድረግ ያለባችሁ እንጂ እንደዚህ አርጋችሁ የምታደርጉ ከሆነ ፕሮዳክቱን ጠርጎ ነው የሚያነሳው። እቺና ከቤታችሁ ሞክሯትና ምን አይነት ውጤት እንዳገኛችሁ ትነግሩኛላችሁ። አይናችሁ ስር እየተሰነጣጠቀ በተለይ የሚያስቸግራችሁ ከሆነ ሜካፓችሁ እቺ ሀክ በጣም ወሳኝ ነች። አሁን አይኔ ስር ሴት ካደረኩት በኋላ ሙሉ ፊቱን ደግሞ እዚህ አካባቢ ያለውን እዚህ ኦይል የሚሆንበትን ቦታ ሴት ማድረግ አለብን። ሴት ሳደርግ ይሄን ራሱን ብሌንደር ነው የምጠቀመው። መጀመሪያ የተጠቀምኳት እቺን ሳይድ ነበረ። እሱ አሁን እቺኛዋን ሳይድ ነው የምጠቀመው። ስጠቀም እቺ እንዳትረብሸኝ እንደዚህ አዞራታለሁ። አሁን ፓውደሬን እጄ ላይ ትንሽ ወስዳለሁ። ልክ እንደዚህ አድርጌ ወስደዋለሁ። ሊኮሰርኩት በኋላ እዚህ ጫፏ ላይ እንዲደረስልኝ እንደዚህ አዳርሳታለሁ። ካዳረስኳት በኋላ ቀጥታ ሄጄ ቤክ ማድረግ እችላለሁ። ልክ እንደዚህ። ከዛ ኤክሰስ ፕሮዳክቱን አራግፋለሁ። እዚህ ጋር ከደረስኩ በኋላ ፓውደር ብለሽ አረጋለሁ። ከፓሌቴ ላይ ቀስ አድርጌ ፓውደር ብለሽ ሁለቱን ቀላቅዬ እንደዚህ አድርጌ ወስዳለሁ። ከዛ እንደተለመደው እናራግፈዋለን። እጃችን ላይ ሄደን እንደዚህ እናዳርሰዋለን። ከዛ ቀጥታ እዚች ጋር አፕላይ አደርጋታለሁ።
ብለሽ ስትጠቀሙ እንግዲህ the right amount መጠቀም ወሳኝ ነው። ትክክለኛውን ያህል አማውንት ካልተጠቀማችሁ በጣም ነው የሚበዛው። በጣም ሲበዛ ደግሞ ክሎን ነው የሚያስመስላችሁ። ሶ ብለሽ ብላይንድነስ ካለባችሁ አንዴ ከቀባችሁ በኋላ ይበቃችኋል፣ አቁሙ። otherwise ደግሞ እናንተ የምትወዱት ከለር እስከሚመጣ ድረስ ቀስ እያረጋችሁ ቢውልድ አድርጉ፣ ግን አታብዙት። ከዛ ቀስ አድርጌ እንደዚህ ትንሽ ወስድና እዚች ጋር ላዩ ላይ ደርበታለሁ ብለር የሆነ ኢፌክት እንዲሰጠኝ። አይኖ ትንሽ ፓውደር በስቷል፣ ግን አጠቃቀሙን ካወቃችሁት ልክ እንዳልኳችሁ ነው ቆንጆ ውጤት ነው የምታገኙት መጨረሻ ላይ። ሶ እዚህ ጋር ከደረሳችሁ ኦልሞስት እየጨረሳችሁ ነው። ኤክሰስ አማውንቱን ታራግፉታላችሁ እንደዚህ አድርጋችሁ። አሁን ኮንሲለር ምናምን ስቀባ እዚህ አይኔ ስር ያለው ሻዶ ትንሽ ተበላሽቷል። ስለዚህ ትንሽ ብሩሽ ወስድና እንደዚህ አይነት ዴንስድ ብረሽ ነገር ማለት ነው፣ እሷን ወስድና ትንሽ ብራውን ከለር ወስጄ እዚች ስር ብሌንድ አደርጋታለሁ እንደዚህ። ብዙ ሰዎች ሜካፕ ሲሰሩ ሚስ የሚያደርጉት ነገር እዚች ጋር ከቀቡ በኋላ ከላይኛው መስመር ጋር አያገናኙትም እና ግንጥል ብሎ ይቀመጣል። ሶ እናንተ እዚች ጋር ከቀባችሁ በኋላ ከላይኛው ጋር ቀስ አድርጋችሁ አገናኙት እንደዚህ። አሁን ከንፈሬ መስራት እችላለሁ። መጀመሪያ በፓውደር ሄጄ አደርቀዋለሁ ልክ እንደዚህ ካደረኩት በኋላ የከንፈሬን ቅርጽ አወጣለሁ። የከንፈራችሁን ቅርጽ የምታወጡበትን ላይነር እንደዚህ ሹል አድርጋችሁ መቅረጻችሁን አትርሱ። አሁን የከንፈሬን ቅርጽ አወጣለሁ ልክ እንደዚህ በደንብ እኩል እስከሚሆን ድረስ ቅርጹን አወጣዋለሁ። ከዛ በኋላ ብሌንድ ነው የማደርገው። ዳርዳሩ እንደዚህ አድርጌ ያጸዳውና ብሌንድ አደርገዋለሁ። እዛ ይሄን ካረኩ በኋላ ሌላ ከለር ወስድና መስመሩን እደርብበታለሁ። በጣም ወደ ጥጋ አልሄድም፣ ግን እዚች አካባቢ እንደዚህ ያረኩ እደርባለሁ። በጣም ወደ መሀልም አልጠጋም፣ ከዛ ደግሞ በጣም ወደ ዳርም አልሄድም። ከዛ መሀሉን NYX ይሄንን ከለር ነው የፈለኩት መቀባት። ሶ ትንሽ እንደዚህ አድርጌ እወስዳለሁ። በጣም ፒግመንትድ ነው፣ በጣም ደማቅ ከለር ነው። ሶ ትንሽ ነው የማደርገው ልክ እንደዚህ። ስቀባ የተበላሸ የቅንድቤ ፓርት ካለ እንደዚህ አድርጌ አስተካክለዋለሁ። አሁን እዚች አካባቢ ትንሽዬ ሃይላይተር እናደርጋለን። አሁን ኦልሞስት ጨርሰናል። ሃይላይተራችንን እናደርጋለን። እዚች ጋር ትንሽዬ ሃይላይተር እናደርጋለን። በጣም እንዳታበዙ እንዳታብለጭልጩ በጣም። ከዛ እዚች ጋር ትንሽ አደርጋለሁ፣ እዚች ጋር ትንሽ አደርጋለሁ። አሁን ልክ እንደዚህ ስታዩት ደረቅ ያለ የሚመስለው ነገር በሴቲንግ ስፕሬይ ሴት ሳደርገው እንዴት ወዛም እንደሚሆን፣ ከዛ ደግሞ ፓውደሩ እንዴት ሜልት እንደሚያደርግ ታያላችሁ። እዚህ ጋር ከደረሰን ጨረስን ማለት ነው። አሁን ሴቲንግ ስፕሬይ እናደርጋለሁ። ይህንን መስሏል። እንደዚህ ፏፍላችሁ ወደ ፕሮግራማችሁ መሄድ ትችላላችሁ። እንደዚህ አይነት ቪዲዮ በየጊዜው እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። ይህንን ቪዲዮ ከወደዳችሁ ደግሞ ላይክ አድርጉት። ኔክስት ቪዲዮ ላይ እንገናኛለን። ባይ